እግዚአብሔርን እናመሰግናለን። ዛሬ ደግሞ ምን እንጸልይ በሚል ርዕስ ላይ መልካም ዜና አለን። የእግዚአብሔር ስም ብሩክ ይሁን። እንጸልይ የሚለውን ክፍል ስንመለከት በሶስት ደረጃ ህይወታችን እንዴት እንደሚያድግ እናያለን። ምን እንጸልይ የሚለውን ርዕስ ስንመለከት በሶስት ደረጃ ህይወታችን እንዴት እንደሚያድግ እንመለከታለን። በመጀመሪያ ደረጃ የሚያጸልየን ወይንም የምንጸልየው በሁኔታችን ላይ ተመስርተን ነው። የእግዚአብሔር ቃል ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው ይላል መዝሙረ ዳዊት ላይ። እንግዲህ ችግሮች ሲያጋጥሙን፣ ሁኔታዎች ሲነሱ ወደ ጸሎት ያመጣናል። ለብዙ ሰዎች ጸሎትን የምንለማመድበት መንገድ አንደኛው የመጀመሪያው ሁኔታ ነው። ነገሮች እንድንጸልይ ያደርጉናል። ወደ እግዚአብሔር እንድንመጣ ይገፋፉናል። ረዳት ፍለጋ፣ ረድኤት ፍለጋ እንመጣለን። ታዲያ ስንጸልይ እንዲህ ጸለይ፣ በዛ መልክ ጸልይ አይባልም። ጸሎት ህይወት ነው። እግዚአብሔር እውነተኛ የሆነውን ማንነታችንን ይዘን እንድንጸልይ ይጋብዘናል። እንግዲህ ብንደጋግምም አሁንም ብንጠይቅ መጨቅጨቅ ያህል ቢሆንም ግድ ብንልም የፈለግነውን መሆን እንችላለን። ስሜታችንን ማፍሰስ እንችላለን። ሴፍ ኢንቫይሮንመንት ነው። ወደ እግዚአብሔር ስንመጣ we can be ourselves። እንደ ራሳችን ሆነን ስሜታችን የሚለውን ብንፈልግ ደጋግመን እንደፈለግን ብቻ እውነት የሆነውን ልባችንን ወደ እግዚአብሔር እናፈርሳለን። እግዚአብሔርም ይሰማናል። ታዲያ በዚህ የጸሎት ህይወት ብቻ እናቆምም። በሁኔታዎች የተነሳ የምንጸልየው ጸሎት ብቻ ሳይሆን የእግዚአብሔርን ቃል ባነበብን ቁጥር ስለ እግዚአብሔር ማወቅ ይሆንልናል። እግዚአብሔር እንደሚሰማን ማወቅ ይሆንልናል። እግዚአብሔር ርኅሩህ እንደሆነ ይገባናል። ከመጸለያችን በፊት እንደሚያውቅ ነገሩን ይገባናል። እግዚአብሔር እኛን ስሜታችንን፣ የምናዝነውን፣ የምንቆዝመውን፣ የሚሰማውን የሚያውቅ ነው። እንደኛው ሆኖ በክርስቶስ ኢየሱስ የተፈተነ ነው። አንደርስታንድ ያደርገናል። የሚፈርድ አምላክ አይደለም። ያንን በምናስተውልበት ጊዜ ስሜታችን ራሱ መደጋገም ያቆማል። እግዚአብሔርን ኮንቪንስ ለማድረግ ከመሞከር ያቆማል። አቁም ስለተባልን አይደለም፣ አትደጋግም ስለተባልን አይደለም። እግዚአብሔርን ቃል ከማወቅ የተነሳ ጸሎታችን እንደተሰማን ከቆጠርን አንደግምም። እንደተሰማን ወይንም እንዳልታወቀልን ስንቆጥር ስሜታችን ደግሞ ነው የምንጸልየው እየደጋገምን። ስለዚህ እግዚአብሔር ቃል ሲናገር በክርስቶስ ኢየሱስ የለመነው አሜን ነው ሲልን አሜን እንላለን። ስለዚህ ከሁኔታ ላይ ተመስርተን ከመጸለይ አልፈን በእግዚአብሔር ቃል ላይ ተመስርተን ወደ መጸለይ እንመጣለን። የእግዚአብሔርን ቃል ወደ መጸለይ እንመጣለን። በእግዚአብሔር ቃል ተመርተን መጸለይ እንጀምራለን። እግዚአብሔርን ማወቅ ይሆንልናል። እዚህ ላይ አናቆምም። የእግዚአብሔር ቃል እግዚአብሔርን ያስተዋውቀናል። ኢንቲሜሲ ይፈጥርልናል፣ ቅርበት ይፈጥርልናል። እግዚአብሔርን ማወቅ ይሆንልናል። እግዚአብሔርን መቅረብ፣ መተዋወቅ ይሆንልናል። ልብ ለልብ መገናኘት ይሆንልናል። ያኔ ጸሎታችን ህይወት ይሆናል። በህይወት ድሪቭን ይሆናል። በህይወት የተመራ ይሆናል። ምን አይነት ህይወት? ክርስቶስ በሰጠን ህይወት የተመራ ይሆናል። የእግዚአብሔርን ህይወት ስንኖር ያ ህይወት ወደ ኮንቨርሴሽን ያመጣናል፣ ወደ ጨዋታ ያመጣናል። ጸሎት ማለት እየሰማን እየተጫወትን ከእግዚአብሔር ጋር ሚስጥሩን እየገለጠን ሊያደርግ ያለውን እያሳወቀን እንዴት እግዚአብሔር እየሰራ እንደሆነ እንቆቅልሽ የሆነውን ሁሉ ወደ መረዳት እየመጣን ወደ ህይወት ጸሎት እንመጣለን። በዚህ ጊዜ አንደኛ ተሰሎንቄ ምዕራፍ 5 ላይ ያለው ቃል እንደ ሳንዱች ሆኖ ቀርቦልናል። ከላይ ዳቦ አለ፣ ከታች ዳቦ አለ፣ ከመካከል ስጋ አለ። ሳንዱች ስናይ ምንድነው ይሄ ብንል ሳታቋርጡ ጸልዩ የሚል ቃል ይመጣል። መካከል ላይ ነው ያለው። እዛ ጥቅስ ላይ ስንሄድ መካከል ላይ ሳታቋርጡ ጸልዩ ይላል። ከዛ በፊት ምን ይላል መሰላችሁ? በሁሉ ሁል ጊዜ ደስ ይበላችሁ ይላል። ከስሩ ደግሞ ምን ይላል? በሁሉ አመስግኑ ይላል። ይህ በክርስቶስ ኢየሱስ
ወደ እናንተ ይሄ የእግዚአብሔር ፍቃድ ነው ይላል። ሳታቋርጡ ጸልዩ ማለት pray without ceasing ኮንቲኒየስ የሆነ ፍሎ የሆነ እንደ ብሪዚንግ ማለት እንደ መተንፈስ ማለት ነው። ህይወታችን አሁን መተንፈስ እኛ አናስተውለውም፣ ግን እንተነፍሳለን። ስንቀመጥም ስንተኛም እየተነፈነ ሳምባችን እየሰራ ነው። ጸሎትም እንደዛ ይሆናል። ወደ ውስጥ እናስገባለን፣ ወደ ውጭ እናወጣለን። የእግዚአብሔርን ቃል እንሰማለን፣ የእግዚአብሔርን ድምፅ እንሰማለን። እኛም ደግሞ ወደ እግዚአብሔር እንናገራለን። ይሄ የሚሆነው እንዴት ነው? ሁለቱ ከግራና ከቀኝ ከላይና ከታች ያሉትን ማስተዋል ይኖርብናል። ሁል ጊዜ ደስ ይበላችሁ። አያችሁ ምን አይነት ደስታ! የእግዚአብሔር መንግስት ማለት በመንፈስ ቅዱስ የሆነ ደስታ ነው ይላል። መንፈስ ቅዱስ የሆነ ደስታ ከሰርከምስታንስ ውጭ በላይ በሆነ ደስታ ታጅበን ወደ ላይ ከፍ ብለን፣ በሌላ አንጻር ደግሞ ወደ እግዚአብሔር ምን ይቀርባል? ሁል ጊዜ አመስግኑ ይላል። በዚህ ውስጥ እንደ ሳንዱች መካከል ላይ ሁለቱን የሚያያይዘው ሁል ጊዜ የመደሰት ህይወትና በሁሉ የማመስገን ህይወት የሚጣመረው የሚቀናጀው መካከል ላይ ያለው ቃል ሳታቋርጡ ጸልዩ ይላል። ጸሎት then becomes an expression of love የእግዚአብሔርን ፍቅር ኮሚኒኬት የምናደርግበት ነው። ፍቅር የምንነጋገርበት፣ ፍቅር የምንጫወትበት ነው። ስጋችን ብቻ ሳይሆን አጥንታችን፣ ነፍሳችን፣ ህይወታችን፣ ህልውናችን ሁሉ የሚታደስበት ነው፣ የሚፈወስበት ነው። ከእግዚአብሔር ጋር ባለን ህብረትና ግንኙነት አምልኮ ነው። ሁል ጊዜ ምስጋናና ደስታ ነው። ሰርከምስታንሱ ከሌላ ሰው የተለየ አይደለም። ሰርከምስታንሱ ዘሴም ነው። ነገር ግን በለስም ባታፈራ፣ በጎችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። አያችሁ፣ ደስታው ኮንስታንት ነው። ወደ ኮንስታንት ደስታ በመንፈስ ቅዱስ ወደ መንግስቱ ደስታ ውስጥ ከገባን በኋላ የእግዚአብሔር እይታ ይኖረናል። እግዚአብሔርን ማወቅ ይሆንልናል። ነገሮች ሁሉ ኔጌቲቭ ቢሆኑ እንደ እግዚአብሔር ማየት ይሆንልናል። በእግዚአብሔር ቦታ በተቀመጥንበት በዛ እግዚአብሔር እይታ ሲኖረን እግዚአብሔር ሁል ጊዜ ምስጋና ነው የሚገባው። እግዚአብሔርን ማወቅ ቢሆንልን፣ እግዚአብሔርን ብናይ፣ በሰማይ ባስቀመጠን በሰማያዊ ስፍራ ላይ ራሳችንን አግኝተን ቢሆን ለእግዚአብሔር ከምስጋና ውጭ እኮ ምንም የለም። በሰማያዊ ስፍራ እኮ ሁሌ ምስጋና ነው። ምክንያቱም የሚገባው እሱ ነው። የሚያደርገው ሁሉ ምስጋና ነው፣ መልካም ነው። አያችሁ፣ ወደዛ ህይወት እናድጋለን። ከዚህ ከምድር ካለው ይዞ ሊያስቀረን ከሚፈልገው በችግር በመከራ በፈተና እያናወጠ እዚህ ዲክቴት አድርጎ ሊገዛን የሚፈልገው ከሁኔታ ጸሎቱ ወጥተን በህይወት ላይ በተመሰረተ በእግዚአብሔር መንፈስ ቅዱስ በሚመራ በደስታና በምስጋና ታጅቦ የማያቋርጥ ጸሎት፣ የማያቋርጥ አምልኮ፣ የማያቋርጥ ምስጋና፣ የማያቋርጥ ሐሴት ህይወት የሚፈስ ነገር እዛ ውስጥ እንገባለን። ይሄ እንግዲህ ሜካኒካል አይደለም። እንዲህ አርግ ተብሎ ሰው አያረግም። ጸሎት ማለት ይሄ ነውና በል ከዛሬ ጀምሮ እንደዚህ ጸሎት አይባልም። ጸሎት እውነትን በመግለጥ ነው። ስሜታችን እንዳለ ነው የምንገልጠው። ግን እግዚአብሔርን ባወቅን ቁጥር፣ ወደ እግዚአብሔር በተጠጋን ቁጥር፣ በተጣበቅን ቁጥር ህይወታችን ነው ጸሎቱን የሚቀይረው። ህግ አይደለም፣ ትምህርት አይደለም። ጸሎታችንን የሚቀይረው ህይወት ነው የሚቀይረው። ህይወታችን እግዚአብሔርን ባወቀ መጠን ሲቀየር ጸሎታችንም ይቀየራል። የኛ ስራ ስንጀምርም ስንጨርስም ሁል ጊዜ ጸሎት ማለት እውነቱን ማፍሰስ ነው። ፎርሙላ የለውም። በዚህ መንገድ ጸልይ ተብሎ ሰው አይነግረንም። አባታችን ሆይ በሰማይ የምትኖር ፓተርን ሰጥቶናል ክርስቶስ ኢየሱስ። ስለዚህ እንዲጸልይ እንደዛ ጸልይ የሚል ሰው አያስፈልገንም። ከኢየሱስ የበለጠ የሚያስተምር ሰው የለም። ጸሎት ትምህርት ተሰጥቶበታል። የጸሎት ሁኔታ ሴትልድ ነው። ክርስቶስ አስተምሮናል። እንደ አባታችን እንደ ልጅ ሆነን ማንነታችን ሳንደብቅ አነስት ሆነን ስሜታችንን የምንገልጥበት ነው። ግን ህይወት ይቀየራል። የሚገርመው ነገር ከጌታ ጋር ስንኖር ህይወታችን እየተቀየረ እያደገ እግዚአብሔር ማወቅ እየሆነልን እየቀረብን ስንሄድ ጸሎታችንም ይቀየራል። የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል። መጽሐፈ ምሳሌ ምዕራፍ 4 ቁጥር 18። Thank you for listening. Please subscribe and share with your friends and family.